ዛሬ ያደረገውን ነገር ነገ እንደማይረግመው በምን እርግጠኛ ነኝ? ጊዜ እንዴት አልወስን? ሄርሜ ምን አለ መሰለሽ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያለው ብዙ ነገር አውርቻለሁ ውስጥ ላይ በጣም ብዙ ነገር ተባብለናል በከምሽ በላይ ምን አለ መሰለሽ ወደ ኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ ወደ መጀመሪያ ፍቅራችን እንመለስ ዛሬ ብዙ ምንም ይዣት መጣሁት ቢያንስ እሷን ትወጃታለሽ ታከብሪያታለሽና ቢያንስ ለሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ወደ መጀመሪያ ላይ ለቡዜ ያለኝ ክብር አለኝ እኔ ለቡዜ ክብር አለኝ አከብራታለሁ እወዳታለሁ እንደ ታላቅ እህቴ በደንብ የማከብራት ሴት ናት ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም ገባህ አይደለ ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው የራሴን ውሳኔ ወስኛለሁ አንተ የራስን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ ሶስትን ደግሞ አንተን ጎድቼ አይደለም ገባህ አይደለ ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜ ላውራትሽ የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜ ላውራትሽ እኔ ቡዜ ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ምንም ነገር እንተወው። ይኸውልህ አዳምጠኝ። ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። በሐሳቤማ ከቅፌ ገብተሽ ሞቆኛል በእኔ ሳታሽ ደሞ ይበርደኛል ያላንቺ አልቻልኩም ምን ይሻላል